ወሳብ ጋይስ እንዴት ናችሁ? ዛሬ በራስ ምታት ቲዩብ ራስ ምታት የሆኑ አሪፍ ቪዲዮዎችን ይዘንላችሁ መጥተናል። ዛሬ ቪዲዮዎቻችንን ከመጀመራችሁ በፊት የሆነ ግጥም አቀርብላችኋለሁ ማለት ነው። እኔ ከጅማ ነኝ፣ እሷ ድሬዳዋ፣ ወራት ተቆጠሩ ሳላይ እኔም ባይኖር እመጣለሁ ድሬ በርሬ በሸገር ቀጠሮ ያሸገኝ እዛው ሺ መንደፈር ብያለሁ። እንግዲህ ዛሬ ወደ ቪዲዮዎችን እንገባለን ማለት ነው። ላይ ወደ ቪዲዮ ይኸውልህ አሁን የኛው በጣም ኮንፊደንት ይመስላል። እንጠይቀው እሱ። ሰላም ወንድሜ እንዴት ነው? ስትታይ በጣም ኮንፊደንት ትመስላለህ እና እንዴት ነው በራስ መተማመንህ እንደዚህ ቢውል ያደረገው? ያው አንተ እዚህ ምን አልክ? ይኸውልህ አሁን የኛው በጣም ኮንፊደንት ይመስላል። እንጠይቀው እሱ። ሰላም ወንድሜ እንዴት ነው? ስትታይ በጣም ኮንፊደንት ትመስላለህ እና እንዴት ነው በራስ መተማመንህ እንደዚህ ቢውል ያደረገው? ያው አንተ ቃላቶች ዘቡበት በል አበቃ ትችላለህ። መድኃኒዓለም ምንድን ነው ምን ጀመረ? ኢትዮጵያ ውስጥ ያው ምንድን ነው የመጣው? ኢትዮጵያ ውስጥ እንደዚህ አይነት ነገር ይይዛል። አንተ ሆነ አንተን ገንፎ ነገር ይመስላል ደግሞ አንተ ስበው ምናምን ነገር ደግሞ የት ነው? ኧረ በእናታችሁ አሳውቁን። የምር እንዲህ አይነት ነገርማ አሳውቁ። መሞከር አለብን። የምር ነው። ኢትዮጵያ ውስጥ ነው ካላወቅን አልከባድ ነው የሚሆነው ማለት ነው። እኛ ወንዶች ከሴቶች በጣም የምንወደው ፓርትቱ የሴት ልጅ እጇ፣ ጥፍሮቿ። ውይ እስቲ የእጅ ጥፍሬ ያምራል፣ እጄ ያምራል የምትይ ሴት ኮሜንት ላይ ፎቶን አስቀምጩ። እኛ ወንዶች ሬት እናደርጋለን። ሌትስ ጎ። እውነቱን አልተሳሳተም። እውነቱን እኔ ሞድላት የሴትን ማለት ነው። ከጥፍሮቿ በተጨማሪ ፀጉሯ ይመቸኛል በጣም የሚመስ። ሌላ ምን አለ? ከማይሆን ጓደኛ ጋር ስትሰደድ አመነኝ። አሜሪካ በዚህ ጋር ነው። ገና እኮ ከኢትዮጵያ ልወጣ ነው። እሺ አሁን ጅብ ሳይመጣ እሱስ ልክ ነህ። ቶሎ ጅቡ ሳይመጣ እንጮት። አረ ዋናውን ካርታ ነው ያልኩህ። የወረቀት ነው እንዴ? ይሄ እኮ የቤት ካርታ ነው። ምን ሊያደርግልኝ ነው የመጣው? ያው የሆኑ ሰዎች ቢያግቱ ቤቱን እናስይዝና እንለቀቃለን። ወይ አንተን አመኝ መጥቼ ነው የአውሬ መጫወቻ አልሆንም። ለእሱ አታስብ። መከላከያ ይዤ ነው የመጣሁት። አንድ አውሬ ይምጣ ብቻ። ምን ይልል? ሴንሴሽን ወይስ ህይወት ድረስ? ችግር የለውም። ጫካ ውስጥ ከአንተ ጋር አልጨቃጨቅም። ውሃውን ስጠኝ እመለሳለሁ። ኧረ እኔ ጋር ውሃ የለም። ቅድም የቀዳነውስ አንተ ደግሞ ስደት ስትወጡ አይደለም ውሃ ሽንት ይጠጣል እናማ ውሃውን ደፍቼ ሸነውበታ አቅርሉ አዲስ ሽንቴንም ልትተዋት ላይ አሁን ስጠኝ እመለሳለሁ። ኧረ እኔ ጋር አንተ ደግሞ ስደት ስትወጡ አይደለም ውሃ ሽንት ይጠጣል እሱን ሊሰጠው ነው። እናማ ውሃውን ደፍቼ ሸነውበታ ኧረ በመድኃኒዓለም የባለ ትዳር ሚስትራክ ወድጄሽ አይደለም አንቺን ያገባሁሽ፣ ጨቅጭቃዊ ነው ነዝናዛ እናትሽ። በጣም አፍራለሁ ብዬ ስጠራ ባሌ እስኪ ታጠበው የእግርህን ሙጀሌ። ተሳስቼ ነው አንቺን ያገባሁሽ፣ ፍቅር የያዘኝ ከታላቅ እህትሽ። ታናሽ እህትሽን ግን በጣም ነበር ግቢለት በከባዱ ልጅ ነው ያልኩ ሰበከረ እኔ ወለድኩ ከጓደኛ እችላለሁ እሺ እንግዲህ ስምሽን ትናገሪያለሽ አሁን
ስም ሳራ ሳራ ቆንጆ ስም። እሺ ያባት ሙሉቀን ሳራ ሙሉቀን ደሳለኝ ማለት ሳራ ሙሉቀን ደሳለኝ ነው ስምሽ? ሙሉ ስምሽ? አዎ ሳራ ሙሉቀን ደሳለኝ። ቤተሰቦችሽ አይፈልጉሽም? ወድቀሽ ነው የተገኘሽው እንዴ? ሳራ ሙሉቀን ደሳለኝ ምን እየሰደብሽ ነው? እኔ አልሰደብኩም። ምን ማለት ነው? ሳራ ሙሉቀን ደሳለኝ የሚል ስም ከየት ነው የመጣው? እንዴ ሳራ እኮ ታሪካዊ ስም ነው። ሙሉቀን ደስ የሚልሽ እንዴት ነው? ሳራ ሙሉቀን በስሜ እየቀለድክብኝ አገባ አንተ ወንድሜ ና ስምህን እስኪ ንገረኝ። ታሪካዊ ስም ነው። አሮን ቆንጆ ስም። ቆንጆ ስም ያባት ይታገስ። አንዳንድ ስሞች እኮ አሉ። ከየት ነው የመጣችሁት? ከሽንት ቤት አካባቢ ነው እንዴት የተወለዳችሁት? እንዴት ነው ነገሩ? አሮን ይታገሱ እንዴ ማለት ቀኑን ሙሉ እንድንታገስ ነው ፍላጎት? አሮን ቆንጆ ስም እኮ ነው። ያባት ስም ነው ተጥለን የተገኘው እሱ ነው አይደል? እንደሚገባኛት አንዳንድ ስሞች ግን አሉ የምር ገራሚ። አይ አንዳንድ ስሞች እኮ አሉ ታውቃላችሁ። አንዳንድ ስሞች አሉ ዱዌነስ ሰላም እንዴናችሁ? ኦኬ ባትመንስ በየትም አቆርጥ በዳሚውስ ይላል አባቴ። እሺ አድም ዛጓት በጣም ትላለህ ህዝብ ጋር ለማዳን ነበር ስራ ህዝብ የማዳን ስራ ፈታ ትላለህ ተዝናናለህ ምናምን በጣም ሚውስ ይላል ሳሎጋ በፊት ያለን ሁሉ ምንም ነገር ይሻላል። ወይኔ ወጋኝ ቆሎ ነገር ነበር እኮ መቼም የሚባል ነገር ብቻ አላውቅም። ቆሎ ብቻ የምበላው። ሄሎ ጀሞ ቆሎ ታገኝቷል። እንዴት ቆይ እኔ አልገባኝም። የበሬ ነው አልገባኝም። ቆሎ ብቻ ነው በለው ከሆድ ውስጥ ኦኬ ወጋ አድርጎት ነው የወጣው ማለት ነው። አይ ምርጥ ነው። የዛሬው ቪዲዮአችን እንግዲህ ምን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ቻው። ሰብስክራይብ ማድረግ ግን እንዳትረሱ እንዳይዘነጋ። ባይ ባይ።